መውሰድ ባልፈልግ ኖሮ ለልጆቹ ማሳደግ ባልችል ኖሮ እኔም እስካሁን ባላሳደግ ኖሮ ማንም የሚያስገድደኝም የለም። ወይ ደግሞ እንደሌላው ስትረስ ያዘኝ ብዬ ልጆቹን ማሳደግ አልችልም ወይ ማሳደግ አልፈልግም ብዬ አልተውኳቸውም። ሌላው በልጆቼ ጉዳይ ማለት የምፈልገው እኔ ብሰራም ለልጆቼ ነው የምሰራው። ሌላው ደግሞ እየተወራም ስለነበረብኝ አሁን በአጠቃላይ በልጆች ብር እየሰራ ነው ምናምን ስለተባለ እኔ እንዲያው የሚመቸኝ ልጆቹ እኔ ጋር ባይኖሩ እና ራሴ ስራ ኖርማል ስራም እየሰራው ዩቱቤንም እየሰራው እንደፈለግኩ እየዞርኩ ኢትዮጵያ ቤትም የፈለግኩበት እየሄድኩ መስራት እችላለሁ ከፈለግኩ ማለት ነው። እንደውም ግን የሚከብደው ልጅ ስታሳድጉ ታውቁታላችሁ። ልጅ የምታሳድጉ ጤና ይስጥልኝ የዩቲዩብ ተከታታዮች እንዴት ናችሁ? እንግዲህ ባለፈው ሳምሪና እናቷ በቤንጃሚን ዩቲዩብ ቻናል ላይ ኢንተርቪው አድርገው ነበረ። ለዛ ኢንተርቪው ምላሽ እንግዲህ ፋኒ መልስ ሰጥቷል ማለት ነው። የልጆቹንና ሌሎችም ትዳራቸውን በሚመለከቱ ጉዳዮች ላይ ትንሽ መልስ ለመስጠት ሞክረዋል። እስቲ አብረን ያለውን ነገር እንስማ እና እንትን እንበል። እናት የሆናችሁ በአጠቃላይ ስለሚገባችሁ ይከብዳል። የወሰንኩት ውሳኔ በጣም ከባድ ነው። ከእናንተም የመጣም ሀሳብ ስለነበረ እኔም የራሴ ስትሉኝ ስለነበረ ከባድ ነው ማሳደጋችን ምናምን ራሱ ያ ሁሉ ነገር ከራሴ ከአይምሮ ጋር ተነጋግሬ የወሰንኩት ውሳኔ ነው። ይሄን ለማሳደግ ስወስን ከባድ እንደሆነ በአቅም ግን ለልጆቼ ያለኝ ፍቅርና ልጆቼ ደግሞ ኃላፊነት ውስጥ ማሳደግ ስለምችልም ነው ማሳደግ የፈለጉት። ሌላው ደግሞ በብዛት የተወራበት ጉዳይ እኔ ጋ ይጽፍልኛል፣ እኔ ጋ መመላለስ ይፈልጋል እና የሚባለው ነገር ክሊር ለማድረግ ያህል እንደምታውቁት ልጆቹ እኔ ጋ ናቸው። ልጆቹ እኔ ጋ ከሆኑ እናታቸው ስቲል አለች። እናታቸው ስላለች ዶክመንት አለ፣ ለምሳሌ ፓስፖርት፣ ልብስ፣ በልጆቹ ጉዳይ በአጠቃላይ የልጆቹን የሚመለከት ነገር ለዘላለም ከእናታቸው ጋር ማውራት ግዴታ አለብን። እንግዲህ ፋኒ የሚለው ምንድን ነው? እሱ ይጽፍልኛል እስካሁንም ድረስ ቴክስት እያደረገ ከኔ ጋር ያለውን መልካም የሆነ ግንኙነት ምናልባትም ለማስቀጠል ይፈልጋል ብላ ሳምሪ ለሰጠችው አስተያየት እንግዲህ እኔ የልጆች አባት ነኝ፣ እሷም የልጆች እናት ስለሆነች በልጆቹ ጉዳይ ነው እያናገርኳት የነበረው እንጂ ሌላ ነገር ምንም በመሀላችን እንዲከሰት ወይም ደግሞ አብረን ለመሆን ከማሰብ የመነጨ አይደለም እያለ ነው። ለዘላለም ከእናታቸው ጋር ማውራት ግዴታ አለብን። እሷ በፍጹም አልፈልግም በቃ ልጆቼን ብላ እስካልከዳች ድረስ ከእሷ ጋር የሚያገናኝ ነገር ብዙ ነገር አለ። በዛ ምክንያት ነው ከመንግስት ጋር ሞኜ መንግስትም ጻፍላት እያለኝ እኔም ለልጆቹ በሚያስፈልግ ልጆች በሚጠይቁኝ ሰዓት የምጽፍላት። ያ ማለት እኔ ከእሷ ጋር መመለስ ፈልጋለሁ ማለት ሳይሆን እሱንም ደግሞ በፍጹም አልፈልግም መመለስም። የሚያገናኘን እንዳልኩት ልጆቹ ናቸው። ለልጅ ሲባል በብዛት ብዙ መስዋዕትነት ስለሚከፈል ለዛም ነው መስዋዕትነት በመክፈል እስካሁንም እዛ ቤት እዛ ትዳር ውስጥ እኮ ለልጆቻችሁ እስካሰብክ ድረስ ፋኒ ተመልሰ ከእናታቸው ጋር አንድ ላይ ብታሳድጓቸው ደግሞ የበለጠ ለልጆቹ የተሻለ እድገት ይኖረዋል ብዬ ገምታለሁ። እንደዚህ የኖርኩት ማለት ነው። በዚህ ሁሉ መከራ፣ በዚህ ሁሉ ስድብ፣ በዚህ ሁሉ ውርጅብኝ በልጆቼ ምክንያት ልጆቼም ስለሚያያይዙኝ ያንን በመታገስ ነው ይህ ሁሉ የነበረው እና አሁን ግን እንደዚህ ሁሉ ተፈጥሮ በልጆቹ ምክንያት ጻፍኩ እንጂ እኔ ወደዛ ህይወት ወደዛ ትዳር በፍጹም ለመመለስ አስቤምም ለአንድ ደቂቃም አስቤም አላውቅም እና በፍጹም ማላረገው ነገር ነው እና ምሳሌ እንኳን ያህል እኔ በቃኝ ልቤ እንደዚህ ድንድንም ብሎ እንደወስን የሚያደርገኝ እናቷ ደፈረኝ ብላ ያወራች ሰዓት የዛኔ የኔ በቃ ወደዛ ትዳር ውስጥ በህይወቴ ጭራሽ እንደማላስበው እና ወደፊትም እንደማልቀጥል የደመደምኩባት ቀን የዛች ቀን ናት። እኔ የምለው የእናትየው ባህሪ ግን ይህን ያህል ትዳር ላይ ተጽዕኖውን ለማድረግ የሚችልበት አጋጣሚ በጣም ነው። እኔ እንጃ አልተቀበልኩትም። እናትየው የራሷ የሆነ አመለካከት አላት። እናንተ በፍቅር ጠንካራ ሆናችሁ ልጆቻችሁን ማሳደግ ከጀመራችሁ ቆይታችኋል። እናትየው ጂጂኪያ እንግዲህ ይህንን ጸብ ማንሳት ከጀመረች ቆይታለች እና ጠንክራችሁ በትዳር ላይ አብራችሁ ነበራችሁ። ምን ያህል እሷ ገፍታ ብትመጣ ነው አሁን እንደዚህ ማለት ትዳርን እስከ ማፍረስ ሊያደርስ የሚችለው? እሷ እንደዚህ አይነቶችን ስትናገር ዛሬ የመጀመሪያ ነው ማለት አይቻልም። እንግዲህ እሷ ሌላው ደግሞ በጣም የምትገርሙኝ ሰዎች ናሲስት ነው፣ ለሴት ልጅ ክብር የለውም፣ ሴት ልጅ ይመታል ያላችሁ ስሜን ላጠፋችሁ በጣም ነው የገረመኝ ያዘንኩባችሁም። እና እኔ እንኳን ሴት ልጅ ልመታ አልጋ ላይ እንኳን ባገኛት ከሌላ ወንድ ጋር ጥያት ነው የሚሄደው። ገባችሁ? ይሄን ያህል ድረስ የምታገስ ሰው ነኝ። ጸባይም በጣም በትዕግስቴ የምታወቅ ሰው ነኝ። ከጀርባዬም ደግሞ ጋይድ የሚያደርጉኝ ሰዎች አሉ። እዚህ ሀገር
ሴት ልጅ ከመታው ምን አይነት ህግ እንዳለ ምን አይነት ቅጣት እንዳለ ስለማቅ ይህን ነገር እጄ ላይም ላነሳውም ላደርገውም የምችለው ነገር አይደለም። ግን የእሷን ባህሪ እንደምታውቁት በጣም ተነጫናጭ፣ በጣም አግሬሲቭ፣ በጣም ያው እለኛ የሆነ ሰው ጋር ነበር ስኖር የነበረው እስከዛሬም 7 ዓመት። እዚህ ጋር ግን ፋኒ ማለት ሴት ልጅ ብመታ ከመንግስት የሚደርስብኝን ነገር ስለማውቀው ብላል። ከመንግስት ስለሚመጣብህ ነገር ብለህ ነው ወይስ የልጆችን እናትም ላለመምታት የምታደርገው ወይ ደግሞ ለሴት ልጅ ካለ ክብር የተነሳ ቀጥታ መንግስት የሆነ ነገር ያደርጋል ብለህ ሳይሆን የልጆች እናት ስለሆነች በትዕግስት ማሳለፍ በዛ ቢሆን የተሻለ ይሆን ነበረ። ልንኖርም የቻልንበት ምክንያት በጣም ታጋሽ ነኝ፣ እሷ እሳት ናት። አንድ ሰው ውሃ፣ አንድ ሰው እሳት ሲሆን አንድ ሰው በጭቅጭቅ መሀል ቤቱን ጥሎ መውጣት ቢፈልግ አንድ የሴት አካል መታ አንገቱን በምታቀምበት ሰዓት ገፍትሮ መውጣት ይሄ ደብዳቤነት የሚያስፈልግ ከሆነ እሱም ፍርዱን ለእናንተ ልተውላችሁ። በዛ ላይ ደግሞ አንድ ሰው 1 ዓመት የተፈጠረን ታሪክ ልክ አሁን በምትለያዩ ሰዓት አምጥቶ ማውራት ይህን የሚያመለክተው ራሱ ላይ አንድ ሰው አለመተማመን ነው የሚያሳየው። ይህን ካልኩሌት ከኔ ጋር ታደርጋላችሁ። አንድ ሰው 2 ዓመት ትምህርት ከተማረ ወይ አስኩሊንግ ካደረገ እንዴት ነው እኔ ሊያስተዳድረኝ የሚችለው? እስቲ ንገሩ። ማለት የምንተዳደረው የነበረው በዩቱብ እና እኔ በምሰራው ፉል ታይም ስራ ነበር። ለዚህ ደግሞ ሙሉ ማስረጃ ዩቱብ ላይ ገብታችሁ ወደፊት የኛ ህይወት ማየት ትችላላችሁ። አንድ ሰው መማር እየቻለ ያንን እድል ለአብሮት ለሚኖረው ሰው አሳልፎ መስጠት ይሄ ነውር ነው? ልጆች መያዝ ስራ አይደለም? ግን መስራት ስራ አይደለም? በትክክል መተጋገዛችሁንማ እኛም ሳናደንቅ አናልፍም። አንዳችሁ ቤት ልጆቹን ስትይዙ እሷ ደግሞ እየተማረች እንደነበረ ነው። ከዛ ደግሞ እሷ ደግሞ ቤት ስትሆን አንተ ደግሞ ወታ እየሰራ ነበረ። ይሄ በእውነት ይበል የሚያሰኝ እንደውም ለብዙ ትዳሮች ራያ የሚሆን መንገድ ነው ማለት ይችላሉ። ይሄ ማለት ወንድነት አያስብልም ማለት ነው። የእናንተን ወንድነት አገላለጽ እንግዲህ አላውቀውም። እኔ ግን ለራሴ ጀግና እንደሆንኩ ነው የማውቀው። ምክንያቱም ከአንድም 2 ቤት ገዝተን ሱቅም ገዝተናል። ማስረጃውን መልቀቅ እችላለሁ። በራሳቸውን ባፋቸውም ስላወሩ ችግር የለም። በዛ ላይ ትልቁ ውሸት እኔ እንዳልመሰገን ወይ እኔ እንድወርድ እኔ እንድከስር ተብሎ ሱቁ ተቃጥሏል ምናምን ተብሎ ተወራ። ይሄ ግን ውሸት ነው። ማስረጃም ካስፈለገ ማስረጃ ማሳየት ይችላል። ሌላው የሰው ልጅ የሚገርመው ኢጎ በጣም ሲያጠቃችሁ ማመስገን ወይ ሰውን ልጅ አፕሪሼት ማድረግ ይሄ ነገር ተደርጓል አፕሪሼት ማድረግ ስላልፈጠረባቸው ሰው ማድነቅ አይችሉበት። ሌላው የዛሬ 20 ዓመት 30 ዓመት ምን አለበት ብታደንቁ ወይም ደግሞ አብረን ያሳለፍናቸውን መልካም ነገሮች ሳምሪ በፍጹም አላነሳችውም። ከእንግዲህ በኋላም ደግሞ እኔ በጀግንነቴ 2 ልጆች ወልጃለሁ። ይበል ደግሞ ይሂድ ከተባለ ደግሞ እስከ 5 ልጆችም ተወልደው ዘራችን እንደ አሸዋ እንደሚበዛ ከአሁኑ ልነግራችሁ እወዳለሁ ብሏል። በጣም ነው ደስ የሚለው። እንግዲህ ፋኒ ጠንክረ በመስራትና እንዲሁም ደግሞ ከእንደገና ከሳምሪ ጋር ተመልሳችሁ የልጆቻችሁን ቁጥር ወደ 5 እና 6 እንደምታሳድጉ በጣም እንግዲህ ያው ሁላችንም የምንጠብቀው ነገር ነው። በተለይ ደግሞ በፊት የነበራችሁን ፍቅር ስናይ ዛሬ ለመለያየት ያበቃችሁን ጉዳይ ከማዘንና እንዲሁም ደግሞ ምናልባት የምንችል ቢሆን እንኳን አብራችሁ እንድትቀጥሉ የምትችሉበት መንገድ ከማፈላለግ ውጭ ምንም የምንለው ነገር የለም። ነገር ግን ለልጆችህ ያለን ክብር ያሳየውን ክብር ሳናደንቅ አናልፍም። ሳምሪም ለልጆቿ በፍጹም እንደዚህ ማለት ለየት ያለ ወይም ደግሞ የማሳደግ እድሉ ቢኖራት ከማሳደግ ውጭ የምትሆን አይመስለኝም። ምክንያቱም እናት የሚባለው ነገር ቀላል አይደለም። ወልዳቸዋለች፣ ልጆቿ ናቸው። አሁንም ቢሆን እንኳን ተለያይታችሁ መቀጠል ከሆነ የምትፈልጉት ልጆቻችሁን አንድ ላይ እየተነጋገራችሁ በአንድ ላይ እንድታሳድጉ ቢሆን ደስ ይለናል። የመንጃ ፈቃዱ ነገር ግን በጣም ነው ግርም ያለኝ። ማለት ይሁንላት፣ እሺ መንጃ ፈቃድ አላወጣም የለውም ብላለች። ይሁንላት ያልከው ለእሷ ይሁንላት ነው ወይስ መንጃ ፈቃዱን እሷ እንዳለችው አላወጣም? ይሄ ምንም ግራ የሚያጋባ ነገር ነው። እና ማለት ግልጽ ብታደርገው መንጃ ፈቃድ እያለ ነው እሷ እንደዛ ያለችው። መንጃ ፈቃድ እያለ ከሆነ እሷ አላወጣም ያለችው ይሁንላት ብለን ልታልፈው ትችላለህ። ግን አንተ ሳይኖር ከሆነ ይሁንላት ሳይሆን አሁን መንጃ ፈቃድ የለኝም፣ ነገር ግን መኪናው የተገዛው ለእሷ እንደሆነ ትቁጠረው፣ እኔ መንጃ ፈቃድ ስለሌለኝ በሚለው ብታስተካክለው በጣም አሪፍ ይሆናል። ሳምሪና ፋን እንግዲህ ተመልሳችሁ አንድ ላይ ሆናችሁ ልጆቻችሁን የምታሳድጉበትን ጊዜ ሁላችንም
በጉጉት የምንጠብቀው ይሆናል። አሁን ባለው ነገር ላይ ግን ለስለስ ብላችሁ በማላችሁ ደግሞ ሽማግሌ አስገብታችሁ እንደ ሀገራችን ወግና ባህል ወደ እርቅ ተመልሳችሁ አንድ ላይ የምትሆኑበት ጊዜ እንዲመጣ መልካም ምኞታችን ነው። እንግዲህ እዚህ ላይ ለዛሬ እናበቃለን። መልካም ጊዜ ይሆንላችሁ።